Hi everybody, እንዴት ናችሁ? እኔ በጣም ደህና ነኝ። Welcome to my channel. So በዚህ ቪዲዮ የመጨረሻው የጂሲ ሪትሪት ምን ይመስል እንደነበረ አሳያችኋለሁ። ፕሮግራሙ የ3 ቀን ፕሮግራም ነበረ ከአርብ እስከ እሁድ ማለት ነው። አርብ ዕለት ከዚህ ወደ ደብረ ዘይት ሄድን። ፕሮግራሙ የነበረው ደብረ ዘይት ነበረ። ይሄ ማታ ላይ ነው፣ ከደረስን በኋላ ነው። የአምልኮ ፕሮግራም ነበረን መጀመሪያ እንደገባን። ከዛ እረፍት አድርገን የተወሰነ፣ ከዛ ደግሞ ረጅም ሰዓት አመለክን። ባቾቼ ይሄን ይመስላሉ። አይ ሆፕ ባቾቼ የራሳችሁ እንደምታገኙ እዚህ ውስጥ እና እንደሚጠቅማቸው ወደፊት ለሚሞሪ እና እንዳልኳችሁ ለጂሲዎች የመጨረሻው ሪትሪት ነበረ እና ቤዚክሊ 5 አመት 4 አመት ግቢ ውስጥ በቆየንባቸው አመታት የረዳንን ያገዘንን ብዙ ነገር ያሻገረንን እግዚአብሔር የምናመሰግንበት ታይም ነበረን። ከዛ ደግሞ ወደፊት ለሚጠብቀን የስራ ህይወት ወደ ምንገባበት ወደ አዲስ ህይወት ደግሞ እንድንዘጋጅ እግዚአብሔር እንድናስቀድም የሚያስችል ጊዜ ነበርን። በጣም ደስ የሚል ጊዜ ነው ያሳለፍነው። የተላቴን ጉልበት ረገጥኩኝ ጌታ ላንተ ምን ይሳናል? የተላት ምሽግ ገና ይፈርሳል። ክብርን ላውራ ዛሬም ነገም የእስራኤል ቅዱስ አንተው ተባረክ። ብዙ ስራ
አመልክ ዘንድ ላውራ ዛሬም ነገር የእስራኤል ብዙ ስራዬን ሰርተሃል ዘኔክስት ዴይ በጠዋት ተነሳን። ቅዳሜ ዕለት ማለት ነው። ያው አርብ ሌሊት አምሽተን ብንተኛም በጠዋት ነበር የተነሳ ነው። ቢዩቲፉል ሞርኒንግ ያምር ነበረ ጠዋቱ በጣም። ቁርሳችንን በላን፣ ሻይ በቦምቦሊኖ በላን። ከዛ የጠዋቱ ሴሽን እስኪጀምር ድረስ ትንሽ ቺል አድርገን ውጪ ላይ ይሄ አሳሳቢ ነው። አሳሳቢ ነው። አንተው ተባረክ ብዙ ስራዬን ሰርተሃል አመልክ ዘንድ ይገባኛል ክብርን ላውራ ዛሬም ነገም ባይዘዌ ዩኖ ታውቂያለሽ በጣም እንደምወድሻ ያይ ከልቤ ነው በዚህ እንደዚህ ያልኩ እውነት ሳይ ቲቱ አላ this DC girl ወይኔ እሱ ጓደኛ ማቶች ሰላም ሀኒ ሁላችን ያገናኛል ቀጥራችሁ ቀርታሉ ተማማሾች የቱን ጀምሬ የቱን ልተው ይሄ ጌታ ለኔ ያደረገው የጠዋቱ ፕሮግራም ላይ የጸሎት ሰዓት ነበረን፣ የአምልኮ ጊዜ ነበረ። ከዛ ቃል ተከፋፈልን። ልክ እሱን ከጨረስን በኋላ ወጣንና ቀጥታ ወደ ምሳ ነበር የገባ ነው። ሊደሮች ቆንጆ ምግብ አዘጋጅተውልን ነበረ፣ ኮሚቴዎች፣ የጂሲ ኮሚቴዎች። እሱን በላን ማለት ነው። አቤት ባንተ ስንቱን አለፍኩ፣ የጠላቴን ጉልበት ረገጥኩ። ጌታ ላንተ ምን ይሳናል? የጠላት ምሽግ ገና ይፈርሳል። አቤት ባንተ ስንቱን አለፍኩ፣ የጠላቴን ጉልበት ረገጥኩ። ጌታ ላንተ ምን ይሳናል? የጠላት ይህን ሳንት ታስታውሱታላችሁ? የድሮ ሳንት ብርን ላውራ ዛሬም ነገም የእስራኤል ቅዱስ አንተው ተባረክ። ብዙ ስራዬን ሲጉረሱ ገበዝ ክብርን ላውራ ዛሬም ነገም የእስራኤል ቅዱስ አንተው ተባረክ። ብዙ እዚህ ጋር የምታያቸው ምስኪን በጎች ባይደዌ ለካምፓየር ታይም የሚሰዉ በጎች ናቸው።
ኧረ ትላለህ ብሩ በደል እየደረሰብኝ ወይኔ ይሄ 80 ብር ነው። 80 ብር ነው። ስማ ቤቲ መቼስ ረክሶብህ ነው። ይሁንልህ ውሰድ፣ በራሱ ውሰድ። እኮ ግን ውጪ 60 ብር ነው። ዝርፊያ ነው የተካሄደብን ያለው። አመሰግናለሁ በጣም ታንኪ ቬሪ ማች። እሺ ማን ነው ማስተሰው ግን ያ ልጅ ማን ነው ያ ልጅ? እሺ ቅመስ እስቲ ተመችቶኝ ነበር። ቀማች እንደዚህ ግን ደስ እጅን እኔ ደስቶ ቺርስ በሉ እስቲ። ታዞልኛል አንዱ ሳልጨርሰው ሌላው ይከተለኛል ገና ሳልጀምረው መልሴ ደጅ ቆሞ በረር ያንኳኳ ይሄ እኮ አሪፍ ነው፣ ቪዲዮ ነው። እያጠጣሽ ወረቀት ነው የምታጠጪው አይደለ? ዋው አይነካውም። በአየር ነው የሚያስተላልፈው። አንቺ ታስታስላለሽ እኮ ነው ዩናይትድ በጣም ነው የሚያምረው። ቪዲዮ ነው። ሃይ ሄሎ ሄሎ ሃይ wait yeah name እና አፍተር ላንች ብዙ ሰዓት ነበረን የምንጫወትበት የምንጃጃልበት ታይም ነበረን እና ያረፍንበት ግቢ መካነ ኢየሱስ ግቢ ነበረ፣ ደብረ ዘይት እና የልጆች መጫወቻዎች ነበሩ፣ ሚዛን ነበረ፣ ዥዋዥዌ ነበር፣ ሸርተቴ ምናምን ነበር እና እነሱ ላይ ስንጫወት ነበረ። ከዛ ደግሞ ፎቶ ወደ መነሳት የሚገባ ነው።
በዲፓርትመንት በግሩፕ እየሆንን አንዴ በዲፓርትመንት አንዴ ደግሞ በፌሎ ቲም እየሆንን በጣም ብዙ ፎቶዎችን ተነሳን። በመሀል ሰርጎ ገቦችም ነበሩ። ኤሌክትሮ የኬሚካል ኖት ኤሌክትሮ ኬሚካል ፎቶ ተነሳስተን ከጨረስን በኋላ ቀጥታ ወደ ዲስከሽን ነበር የገባ ነው። ሁላቱ ደህና እና ያረፍንበት ቦታ ይሄንን ይመስላል። በአንድ ክፍል ውስጥ ሙሉ ፍራሽ ተነጥፎ ከበር ጀምሮ ማለት ነው። ያው ታውቁታላችሁ እንደማንኛውም ሪትሪት እንደዚህ ነበር ያደርነው። ዲስከሽናችንን ከጨረስን በኋላ ቀጥታ ወደ ጌም ነበር የገባ ነው። ወደ 9 የሚሆኑ ጌሞች ነበሩ እና ለዲስከሽን በተቀመጥንበት ቲም ነበር ስንጫወት የነበረው። እስክሪብቶ ሳይወድቅብን ወስዶ አድርሶ መመለስ ወደ ሆነ ቦታ፣ ተሽከርክሮ የሆነ መስመር ማለፍ ምናምን ብዙ ጌሞች ነበሩ ብቻ እና ከነዛ ጌሞች ውስጥ ኢንትረስቲንግ የነበሩትን ያሳቁኝን እኔን አስገብቼላችኋለሁ። ኢንጆይ አድርጉት። በኢየሱስ ታሪክ ተለወጠ፣ ያመራራ ሕይወት የታፈተ። በኢየሱስ ታሪክ ተለወጠ፣ አይቼዋለሁ ጌታ፣ አይቼዋለሁ ኢየሱስ ለእኔስ ልዩ ነው። እናውቀዋለሁ ጌታ፣ እናውቀዋለሁ ኢየሱስ ለእኔስ ልዩ ነው። እኔስ ገና በልጅነት አይቻለሁ የጌታዬን ምሕረት ሲርበኝ ያንን ሁሉ መች ዘነጋለሁ። አይቼዋለሁ ጌታ፣ አይቼዋለሁ ኢየሱስ ለእኔስ ልዩ ነው። እናውቀዋለሁ ጌታ፣ እናውቀዋለሁ ኢየሱስ ለእኔስ ልዩ ነው። አይቼዋለሁ ጌታ፣ አይቼዋለሁ ኢየሱስ ለእኔስ ልዩ ነው። እናውቀዋለሁ ጌታ፣ አለዛ ላስደግም ስለምችል ያው እና ዝቅ ከዛ ወደ ጀርባሽ በደንብ ይቻላል። ከዛ ወደ ጀርባሽ ከዛ ማለት ያለው ርቀትን ጠብቅ። አንተ ዝቅ ዝቅ፣ አንቺ ዝቅ፣ አንቺ ዝቅ። አው ገልጭ ገልጭ እሺ ይወጡ ነው። አንቺ ቸርሽ ኬቢ ትንሽ ጠጋ። አንተ እጅ ሲጀመር ረጅም ነው። ከዛ ያው ሆሪዞንታል ሙቭመንት ብቻ ያው ውሃው አንሷል ኦልሬዲ እና ልደግ ዝቅ ዝቅ ኬቢ ዝቅ ኬቢ ዝቅ እሺ ዝቅ ኬቢ ዝቅ ያው በቃ
زق كيبي زق قلبك كيبي وكذا. ያ አንድ ቡድን ነው ይቀራል። በቃ እነሱ ወረድ የሉም። ከፍ ማድረግ አችልም። እሺ ዘቅ ጌሞቻችንን ተጫውተን ከጨረስን በኋላ ቀጥታ ወደ ራት ፕሮግራም ነው የገባ ነው። ከዛ ደግሞ ኢንተርቪው ስንደረግ ነበረ። በእነዚህ 5 ዓመታት ውስጥ ምን እንደተማርን ማለት ነው። እኔ በበኩሌ በጣም ብዙ ነገር ተምሬያለሁ። እግዚአብሔር ታማኝ እንደሆነ፣ ብቻውን አምላክ እንደሆነ፣ እንደሚደግፍ፣ እንደሚረዳ፣ እንደሚያበረታ፣ አጽናኝ እንደሆነ ተምሬያለሁ። እግዚአብሔርን የያዘ ሰው አይወድቅም። እሱንም ተምሬያለሁ። ከዛ ራሳችንን ከጨረስን በኋላ ደግሞ ካምፋየር ነበረ። እንደዚህ ውጪ ላይ ተሰብስበን እሳት እየሞቀን ሙሉ ባንድ ነበረ እየተዘመረ ቆንጆ ጊዜ አሳልፈናል። ከዛ የመጨረሻ ቀን እሁድ ዕለት ማለት ነው በጊዜ ተነሳን። ያው ማታ አምሽተናል። ቅዳሜ ዕለት ያው ሪትሪት ሲሆን ሁሌ በእያመለክን ምናምን ረጅም ሰዓት ቆይተን ነው የምንተኛው። ግን ጠዋት መነሳት ግዴታ ነበረ። እሁድም ስለነበር ከቸርቿ መውጣት ነበረብን። ልብሳችንን ምናምን ለባበስን፣ ሸካከፍን። ከዛ ወደ ባቦጋያን ሄድ ነው ልንዝናና ማለት ነው። በጣም የሚያምር ቦታ ነበረ። የዩቲዩብ ቪዲዮ የተትና ዩቲዩብ ላይ ራስሽን ስታይ እንዳደነግጥ የተትና ቻናል
ከዛ ግማሾቻችን ውሃ ውስጥ ገባን፣ ትንሽ ተንቦረጫጨቅን። ግማሾቹ ደግሞ ውጪ ላይ ነበሩ፣ ኳስ ሲጫወቱ ነበረ፣ ዥዋዥዌም ነበር ቅድም እንዳያችሁት ማለት ነው። ካልሆነም ደግሞ እንዲሁ ቁጭ ብለው ቆንጆ አየር እየማጉ ኢንጆይ ሲያደርጉ ነበረ። አንዳንዶቹ ደግሞ በጀልባ ሲሄዱ ነበረ። ብቻ በአጠቃላይ በጣም ቆንጆ ጊዜ ነበር ያሳለፍነው። በደንብ ነው ኢንጆይ ያደረግነው። እኔ ፐርሰናሊ ደስ ብሎኝ ነበረ። እናንተም ጥሩ ጊዜ እንዳሳለፋችሁ እዛ የነበራችሁ የኔ ባቾች ማለት ነው ጥሩ ጊዜ እንዳሳለፋችሁ አልጠራጠርም። በቃ ገራሚ ነበረ። ብቻ ከዚህ በኋላ ላለውም እግዚአብሔር አብሮን ይሁን። ከዚህ በኋላ ለሚጠብቀን ህይወት ማሳካት ለምንፈልገው ነገር ሁሉ እግዚአብሔር አብሮን ይሁን። እግዚአብሔር ይርዳን። በምታደርጉት ነገር ሁሉ ስኬታማ እንድትሆኑ እመኝላችኋለሁ። በጣም ወዳችኋለሁ። በአጠቃላይ የ3 ቀን ቪዲዮአችን ይህንን ይመስል ነበረ። ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ባይ